አጼ ቴዎድሮስ ከእናታቸው ከወይዘሮ አትጠገብና ከአባታቸው ከደጃዝማች ኃይሉ በ1811 ዓመተ ምህረት ገደማ በጎንደር ልዩ ስሟ ቋራ ተብላ በምትጠራው ቦታ ተወለዱ። ስማቸውንም ካሳ ኃይሉ በማለት አባታቸው የሰየሟቸው ሲሆን ነገር ግን የአባታቸውን ፍቅር እንኳን በቅጡ ሳያጣጥሙ በልጅነታቸው ከዚህ ዓለም በሞት እንደተለዩአቸው ይነገራል። ይህም በመሆኑ ካሳ ኃይሉን የማሳደግ ኃላፊነት በእናታቸው በወይዘሮ አትጠገብ ላይ ያርፋል። እናታቸው ልጃቸውን ለማሳደግ የሚሆን ጥሪት ባለማስቀመጣቸው የኮሶ መድኃኒት በመሸጥና በመለወጥ ልጃቸውን በከፍተኛ ችግር ያሳደጉ እንደነበር ታሪክ ይነግረናል። ልጅ ካሳ ኃይሉም እድሜያቸው ለትምህርት ሲደርስ በጊዜው የነበረው የትምህርት ስርዓት መንፈሳዊ ወይም ሃይማኖታዊ ትምህርት በመሆኑ ወደ አካባቢያቸው ወደሚገኝ ደብርና ገዳማት በመሄድ ትምህርታቸውን ሲከታተሉ እንደነበር ታሪክ ያወሳናል። እድሜያቸው እየጠነከረ በመጣ ቁጥር የውትድርና ፍላጎታቸው እየጨመረ በመምጣቱና በሀገሪቱ ላይ የነበረው የዘመነ መሳፍንት ሁኔታ የመሳፍንቱ አገዛዝ ጭቆናና ሀገሪቱ የመከፋፈል ስራ እያስቆጣቸው በመምጣቱ የንጉስ ዘር አይደላችሁም በሚል ማህበረሰቡ ላይ የሚደርሰውን ግፍና እንግልት ከልጅነታቸው ጀምሮ ሲመለከቱ ስለነበር ይህንን በመቃወምና በመሸፈት ጫካ እንደገቡ ይነገርላቸዋል። በዛም ሆነው በሚያሳዩት ጀግንነትና የወታደራዊ ስልትና ብቃት ብዙ ተከታዮችን በማፍራት ወደ ስልጣን እንዲመጡ መንገድ ሆኗቸዋል። ካሳ ኃይሉ ወደ ስልጣን የመጡበት መንገድ በዘመነ መሳፍንት የነበሩትን ጠንካራ መሳፍንታት በጦርነት በማሸነፍ የንጉሠ ነገሥት ዘውድና ክብርን እንደተቀዳጁ ይነገርላቸዋል። ከነዚህም ዋና ዋና ጦርነቶች መካከል የመጀመሪያው የጉራምባ ጦርነት ሲሆን በዚህም ደጃዝማች ጎሹን ድል ያደረጉበት ታላቅ ጦርነት እንደነበር ይነገራል። ለሁለተኛ ጊዜ ያካሄዱት ጦርነት የአይሻል ጦርነት ሲሆን በዚህም የዘመነ መሳፍንትና የእጁ ስርወ መንግስት ቁንጮ የነበሩትን በኋላም የባለቤታቸው የተዋበች አሊ አባት የሆኑትን ራስ አሊን በማሸነፍ ታላቅ ድል ተጎናጽፈዋል። ሶስተኛውና ዋናው ለንግስና ያበቃቸው ጦርነት የደረስጌ ጦርነት ተብሎ የሚጠራ ሲሆን በዚህም ጦርነት ደጃዝማች ውቤን በማሸነፍ የካቲት 5 ቀን 1847 ዓመተ ምህረት በደረስጌ ማርያም አጼ ቴዎድሮስ ንጉሠ ነገሥት ዘኢትዮጵያ ተብለው ወደ ንግስና መጥተዋል። የንግስና ስማቸውም ቴዎድሮስ እንዲሆን የፈለጉበትና የመረጡበት ምክንያት በዘመኑ የነበረውን የመሳፍንት መከፋፈልና ፍትህ የጎደለውን የአገዛዝ ስርዓት በመናድና የታፈረችና የተከበረች አንዲት ሀገር የመፍጠር ፍላጎታቸውን ተከትሎ ቴዎድሮስ የሚባል ንጉስ መጥቶ ዓለምን በፍትህ ያስተዳድራል የሚለውን የህዝብ ትንቢት ለመፈጸም በማሰብ እንደነበር ይነገራል። የንግስና ዘመናቸው ባጭሩ ባይቋጭ ኖሮ በነበራቸው ፍትሃዊነት፣ ድሃ ወዳድነትና ተፈሪነት ወደዚህ ትንቢት ሊቀርቡ እንደሚችሉና ታላቋን ኢትዮጵያ ሊፈጥሩ እንደሚችሉ ይነገርላቸዋል። አጼ ቴዎድሮስ ንግስናቸውን ተጠቅመው የሰለጠነችና ዘመናዊት ኢትዮጵያን ለመፍጠር ብዙ ጥረትም አድርገዋል። ከነዚህም መካከል የመጀመሪያው ስራቸው የሆነው ሀገሪቱን አንድ ማድረግ ሲሆን በዚህም የተከፋፈሉ ግዛቶችን በአንድ ማዕከላዊ መንግስት ስር ማምጣት ችለዋል። ይህንንም ለማድረግ የተጠቀሙበት መሳሪያ ሰንደቅ ዓላማ ሲሆን ከባለቤታቸው ከተዋቡና ከገብርዬ ጋር በመነጋገር በወሎ የሽመና ጠቢብ አህመዴ ቦጋለ አማካኝነት የመጀመሪያው አረንጓዴ ቢጫ ቀይ ባንዲራ ለኢትዮጵያ አርማነት እንዲውል በማድረግ እንደነበር ታሪክ ያስረዳናል። በዚህም የሰራዊቱ የጀርባ አጥንት የሆኑትንና የንጉሱ ታማኝ የጦር አዝማች የነበሩትን ፊታውራሪ ገብርዬ፣ ታዋቂ የጦር መሪ የነበሩትን ራስ እንግዳ
በጦርነቶች ላይ ትልቅ ሚና የነበራቸውንና ደጃዝማች ጎሹን እና ሌሎቹን በማዕረግነት በመሾም የመጀመሪያውን ዘመናዊና ደሞዝ የሚከፈለው ጦር መመስረት ችለዋል። ሰራዊቱም የተለያዩ መጠሪያ ስሞች ያሉት ሲሆን ከነዚህም መሃል በዛብህ፣ መይሳው እና አሽከር ይጠቀሳሉ። የአጼ ቴዎድሮስ ጦር በብዛቱና በኃይሉ ይታወቅ ስለነበር ንጉሱ ሰራዊታቸውን በዛብህ ብለው ይጠሩት ነበር። ንጉሱን በቅርብ የሚጠብቁና በጦርነት ግንባር ቀደም የነበሩ ወታደሮች ደግሞ መይሳው ተብለው ሲጠሩ፣ የታጠቀንና ለጌታው ታማኝ የሆኑ ወታደሮች ደግሞ አሽከር ተብለው ይጠሩ ነበር። አጼ ቴዎድሮስ ለወታደሮቻቸው ከሰጡት ስም በላይ በጋፋት በኢንዱስትሪ ያሰሯቸውን መድፎች በሰው ስም መጥራታቸው የታወቀ ነበር። እነዚህም መድፎች ሴባስቶፖል ወይም ደረጄ፣ መቅደላ እና ዘንዶ በመባል ይታወቃሉ። ሴባስቶፖል መድፍን በደብረ ታቦር አካባቢ ጋፋት ተብሎ በሚጠራው ቦታ እንዲሰራ ማድረጋቸው ይታወሳል። ይህንን ታላቅ መድፍ የሰሩት ዮሐንስ ክራፍትን ጨምሮ በአብዛኛው የጀርመንና የአውሮፓውያን ግዞተኛ ሚስዮናውያን ሲሆኑ የተሰራበት ብረትና ማዕድናትም ሙሉ በሙሉ ከኢትዮጵያ እንደነበር ይነገራል። ይህ መድፍ ምንም እንኳ ተኩሶ አንዴ ዝም ያለ ቢሆንም ለአጼ ቴዎድሮስ ትልቅ ቦታ የነበረውና ዓላማውም ኢትዮጵያን አንድ ማድረግ ዘመናዊ ጦር ለመገንባት ነበር። እንግሊዞች መቅደላን በወረሩ ሰዓትም መድፉ ጥቅም ላይ ውሏል። መድፉ አንድ ጊዜ የተተኮሰበት ምክንያት ግብአት ማጣትና በቂ ባለሙያ አለመኖሩ እንደነበር ይነገራል። በተጨማሪም መድፉ በጣም ግዙፍና ለማንቀሳቀስ አስቸጋሪ በመሆኑ ለውጊያ አመቺ አልነበረም። ባለሙያዎቹ የአውሮፓ ግዞተኞችም ጥለውት እንደሄዱ ይነገራል። አጼ ቴዎድሮስ ከሰሯቸው ስራዎች መካከል የባሪያ ንግድን መከልከል ሲሆን የሰው ልጅ በሰው የመነገድ ስርዓትን በይፋ ተቃውመዋል። በተጨማሪም የመሬትና የግብር ስርዓትን ማሻሻያ በማድረግ ሰፊ ይዞታ ካላቸው ሰዎች በመቀነስ ለገበሬውና ለሰራዊቱ ለማከፋፈል ሞክረዋል። በዚህም ስርዓት የቤተ ክርስቲያንን ይዞታ በመቀነስ ከካህናቱ ብዙ ተቃውሞና ሙግት እንደደረሰባቸው ታሪክ ያወሳናል። አጼ ቴዎድሮስ ምንም እንኳ ትልቅ ራዕይ ቢኖራቸውም ንግስናቸው ሰላማዊና ከተቃውሞ የጸዳ ነው ማለት ግን አይቻልም ነበር። በተለይ ከባለቤታቸው ከተዋበች አባት ራስ አሊ ጋር ብዙ ግጭት ውስጥ እንደገቡና የግጭታቸው መንስኤ ተብሎ የሚወሰደው ትልቁ ምክንያት ደግሞ አጼ ቴዎድሮስ የመሳፍንቱን ስርዓት በመጥላትና በማስቆማቸው ነው። እቴጌ ተዋበች ምንም እንኳን ራስ አሊ አባታቸው ቢሆኑም ከባላቸው ከቴዎድሮስ ጎን በመሆን አባታቸውን ይቃወሙ እንደነበር ይነገራል። አጼ ቴዎድሮስም ለሚስታቸው ለእቴጌ ተዋበች ትልቅ ክብርና ፍቅር ነበራቸው። አንዴ ባለቤታቸው ተዋቡ ንጉሱን ሲቆጡ ይሰማና ገብርዬ እንዲህ እንዳለ ይነገራል። ንጉሥ ሆይ 1000 ዓመት ንገስና ለምንድነው ተዋቡ ስትቆጣህ ዝም የምትላት ሲለው እንዲህ እንዳለው ታሪክ ይነግረናል። ይኸውልህ ገብርዬ፣ አንተ የምታውቀኝ ታጥቄ፣ እርሷ የምታውቀኝ አውልቄ አለው ይባላል። አጼ ቴዎድሮስ ከባለቤታቸው አንድ ልጅ የወለዱ ሲሆን ስሙም ልዑል ዓለማየሁ ቴዎድሮስ ይባላል። ልዑል ዓለማየሁ ቴዎድሮስ ከመሳፍንቱ ከካህናቱ በሚመጣው ተቃውሞ በመረበሽና በመጨነቅ አባቱን ንጉሥ ቴዎድሮስን እንዲህ ሲል ጠይቆት ነበር። አባቴ፣ መሳፍንቱና ካህናቱ አባትህ እብድ ነው ይሉኛል። እብድ ነህ እንዴ? ደግሞ የኮሶ ሻጭ ልጅ ደሃ ነው ይሉሃል ብሎ እንደጠየቀውና ንጉሥ ቴዎድሮስም እኔ ምን አውቅላቸዋለሁ ብለህ ነው የኔ ልጅ? ጆሮ ለባለቤቱ ባዳ ነው አይደል የሚባለው? ነገር ግን ደሃው የኔ ቢጤው
ጭቁኑ ሕዝብ እስካቀፈኝ ካህናቱ መሳፍንቱ ያሻውን ቢወተውቱኝ እኔ ቴዲ የክርስቶስ ባሪያ ምን ቸገረኝ እንዳሏቸው ይነገራል። ይሁን እንጂ ይህ ታላቅ ባለራዕይ ንጉሥ ተግዳሮቶቹና የንግስናው ፍጻሜ እየቀረበ ይመስላል። ከእንግሊዟ ንግሥት ቪክቶሪያ ጋር በነበራቸው ግንኙነት የተማሩ እንግሊዛውያንን ወደ ኢትዮጵያ እንድትልክላቸውና በውትድርናውና በኢንዱስትሪው ዘርፍ ኢትዮጵያውያንን እንዲያስተምሯቸውና እንዲያሰለጥኗቸው ዘመናዊ የሰለጠነች ኢትዮጵያን መገንባት እንደሚፈልጉ ቢገልጹላትም ንግሥቷ ግን ዓለምን በፍትህ አንድ አርጎ ይገዛል የሚለውን ትንቢት ሰምታ ስለነበርና የኢትዮጵያን ከፍታ ስጋት ውስጥ ከቷት ስለነበር በተማሩ ጥበበኛ ሰዎች ፋንታ ባህልን፣ ሃይማኖትንና የሚበርዙ ሚስዮናውያንን ትልክለት እንደነበረና እርሱም እንዳሰራቸው ታሪክ ይነግረናል። በዚህም ምክንያት ከንግስቲቱ ጋር ግጭት ውስጥ እንደገቡ ይነገራል። በመጨረሻም በንጉሱ ላይ የውስጥ ተቃውሞዎች እየተበራከቱና የመሳፍንቱ አለመገዛት፣ የቤተ ክርስቲያን ተቃውሞ እየበዛባቸው መጣ። ይህንንም እድል ተጠቅሞ በጀነራል ናፒር የሚመራው የእንግሊዝ ጦር በ1860 ዓመተ ምህረት መቅደላ ድረስ እንዲመጣ አድርጎታል። መቅደላ በደቡብ ወሎ ዞን ውስጥ የምትገኝ ቦታ ስትሆን አጼ ቴዎድሮስ ለምሽግነት ጠላትን ለመቆጣጠር አመቺ በመሆኗ የመረጧት ሲሆን ነገር ግን በሀገር ውስጥ ተቃዋሚዎቻቸው ታግዘው የጀነራል ናፒር ጦር መቅደላን እንዲቆጣጠራት አስችሏቸዋል። ንጉሥ አጼ ቴዎድሮስም ሲተማመኑበት የነበረው ሴባስቶፖል ወይም ደረጀ መድፍ የታለመለትን ግብ ሳይመታ አንዴ ተኩሶ ዝም እንዳለና የኢትዮጵያ ጦር እየተዳከመ በመምጣቱና እጃችሁን ስጡ የሚሏቸው የናፒር ሰራዊት ድምፅ በማየሉ ታላቅ ሐዘን ውስጥ ገቡ። ይበልጥ ያስከፋቸው ደግሞ የሀገራቸው መሳፍንቶች ከጠላት ጦር ጋር በማበራቸው ነበር። በመጨረሻም የቀኝ እጅ ብለው የሚመኩበትን ገብርዬን እና ወታደሮቹን እንደተሰዉ በሰሙበት ጊዜ የምሬት ሐዘናቸውን አነቡ። ኢትዮጵያንም በታላቅ ጩኸትና ቁጣ ወቀሷት። ይብላኝ ላንቺ ብለው አዘኑላት። ሎሬት ጸጋዬ ገብረ መድኅን በቲያትራቸው ላይ እንደከተቡት እንዲህ ብለው ለሀገራቸው ቁጣቸውን፣ ተስፋቸውን፣ ሐዘናቸውን፣ ምሬታቸውን ገለጹላት። ያም ሆኖ ለራስሽ እንጂ ለኔ ከቶም አታልቅሺ፣ አንቺ ነሽ እንባ የምትሺ። የእምነትሽ መተሳሰሪያ ውልሽ ለተላቀቀብሽ፣ ለአንቺ ነው እንባ የሚያስፈልግሽ። አዎ ይህን ወቁልኝ፣ ምስክር ሁኑኝ ሰማዕታት፣ ለእርሷ ነው እንባ የሚያስፈልጋት። ከጠላቶቼ ጭብጥ ውስጥ ትንፋሼን በእጄ ስነጥቃት፣ ሞቴን ከመንጋጋቸው ውስጥ መንጭቄ እኔው ስሞታት፣ ለአገሬ ብድር ልከፍላት፣ የነፈገችኝን ፍቅር በራሴ ሞት ልለግሳት፣ ዳግም ከሞቴ ባንኜ በመንፈስ ጣር ስሞግታት፣ ያኔ ነው እንባዋ የሚያጥራት እያሉ ሎሬቱ እንደከተቡልን እናያለን። በኋላም እንግሊዞች ያለበትን የመቅደላ አፋፍ ምሽግ ከበው እጁን እንዲሰጥ መወትወታቸውን ቀጠሉ። አጼ ቴዎድሮስም የቀኝ እጃቸው የሆነውን የገብርዬን ሬሳ ፊት ሆነው በሐዘን የተሞላ ቃላት ለሀገራቸው ለኢትዮጵያ መናገር ጀመሩ። እነሆ ሎሬቱ እንዳለን ያም ይቅርና መርዶ ላርዳሽ፣ ስሚው እኔ እንደሰማሁት፣ እርም በልተሽ ከምትቀሪ ስሚ ገብርዬንም ጣሉት። እስቲ እንግዲህ በይፍረጂ፣ ከእንግዲህ እኔ ፍሬ ላይም፣ ዘርቶ መቃም ወልዶ መሳም አባባል ለኔ አይባልም። እስቲ ገብርዬን መሰል ዘር ፍሬው ከቶ አይለመልምም፣ እኔስ ዘር ዘራሁ አልልም። ምን ነው ፍንጭትክን ገብርዬ፣
ያን ፍንጭት ግን አጨለሙት። እንደ ሬት ልግ አከሰሉት፣ እንደ ኮሶ አስመረሩት። ከጡቶችሽ እቅፍ ነጥቀው ከማህፀንሽ ፍቅር ቆርጠው እውነትን ሲገድሉ እንዲህ ነው ፈገግታውን አጨልመው። እስቲ ባክህን ገብርዬ የዛሬን እንኳን ስቀህ ሙት፣ በድል ጥቀርሻ እንዳጀሉት እንደ ወላድ ጣውንት ጡት አርማ ጉሳ እንዳቀለሙት ፈገግታህን አያጥቁሩት። እምቢ በላቸው ገብርዬ በአባት ሴራ እንዳስገዘቱት በመሐላ እንዳሳደጉት የነፍስህን ጮራ ብርሃን ከገጽህ እንደቀበሩት ዘላለም ላይ አጨልሙት። ወንድምዬ እምቢ በላቸው የዛሬን እንኳን ስቀህ ሙት። ያለፈ ጥረታችንን ሳስታምመው ትዝ ሲለኝ ከሞከርነው ነገር ይልቅ ያልሞከርነው ነው የሚቆጨኝ። እናም በኔ ሆነብህ መጣሁ ስቀህ ተቀበለኝ፣ እኔም ላዋይህ አድምጠኝ። እጅህን ስጥ አለኝ ፈረንጅ እጅ ተይዞ ሊወሰድ፣ ምን እጅ አለው የሳት ሰደድ አውቅም ክንዴ እንደሚያነድ። ከእንግሊዝ የጦር መኮንኖች የመጣላቸውን ሽጉጥ መዘው ከአፋቸው ውስጥ አኖሩት፣ ተኮሱት። ወይን ያስተፈስ ልበሰብ ነበር የምናውቀው። የታላቅ ንጉስ ግን ቆሞ የሀገሩን ሽንፈት ከሚያይ ለነጭ እጁን ከሚሰጥ ጦቢያን ከሚያስደፍር የሚወደው ክርስቶስ እንኳን በጥብቅ የከለከለውን ራስን ማጥፋት መረጠ። ቆሞ ተስፋ የቆረጠባትን ሀገር ሞቶ ተስፋ ሊያደርግባት ወሰነ። ሽጉጡ ውስጥ ያለው ቀለሃ እንደ ወይን ጣፈጠው፣ ጠጣው። በጦቢያ ፍቅርም ሰከረ። በቃ ታላቅ ዋርካ ወደቀ። ጩኸት ሆነ፣ እሪታው ቀለጠ፣ ደረት ተደቃ፣ ሙሾም ወረደ። መቅደላ አፋፉ ላይ ጩኸት በረከተ። የሴቱን አናውቅም ወንድ አንድ ሰው ሞተ አለች ተዋቢቱ። ግራይቱ ጎኒቱ ተከትላው ሄደች አንዶና ከሞቱ። ሀገሬው ቀጠለ ሙሾም ማወረደ። ማረክን እንዳይሉ ሰው የለ ከጃቸው፣ ገደልንም እንዳይሉ ሞቶ ቀደማቸው። ምን አሉ እንግሊዞች ሲገቡ ሀገራቸው፣ ለወሬ አይመቹም ተንኮለኞች ናቸው። ልጅ ምኒልክን አጼ ቴዎድሮስ ከነቤተሰባቸው የማረኳቸውና ያሰሯቸው ቢሆንም እንኳ ለአጼ ምኒልክ የአባትነት ፍቅር ይሰጧቸው እንደነበርና በሞታቸው ምኒልክ ልባቸው እንደተሰበረ ጳውሎስ ኞኞ አጼ ቴዎድሮስ በሚለው መጽሐፉ ላይ ገልጾልናል። ልዑል ዓለማየሁ ቴዎድሮስ አባቱ ሲሞት ገና የ7 ዓመት ልጅ ሆኖ የእንግሊዙ መኳንንት ይዘውት ወደ እንግሊዝ እንደሄዱና ለ11 ዓመት በእንግሊዝ ከቆየ በኋላ በ18 ዓመቱ እንግሊዝ በምትገኘው ብሪስቶል ከተማ ሕይወቱ እንዳለፈች ተገልጿል። ልዑል ዓለማየሁ አባቱን እና እናቱ ሲሞቱ በመመልከቱ ከፍተኛ የጭንቀት በሽታ ሲያሰቃየው እንደነበርና ንግስት ቪክቶሪያም ተወደውና ተንከባከበው እንደነበር ተገልጿል። በመቃብሩ ላይም በመገኘት ወደ ወገኖቹ መጣ እነሱም አልተቀበሉትም የሚል ጽሑፍ ሐውልቱ ላይ እንዳስቀረጸችለት ይነገራል። በቃ ለዛሬ ከማውቃትና ካነበብኳት በማንካ እንኩ አልኳችሁ። ሰላም ለእናንተ ይሁን። ሰላም ለኢትዮጵያ።